የተፈጠረውን ነገር እኛም ሰምተናል። በቅድሚያ እግዚአብሔር ያጽናችሁ ማለት አላህ ያጽናችሁ ማለት እንወዳለን። እሺ እንደው በሃናን ህይወት ላይ ስለተፈጠረው ነገር እስቲ ያጫውቱን። ድርጊቱን ክስተቱን ምን ይመስል ነበር የሚለውን ነገር ያጫውቱን። ያው በህይወቷ ላይ ተፈጠረ ያው የሞት አደጋ ደረሰባት። በምን ደረሰ እንዴት ደረሰ የሚለው ነገር እንደማንኛውም ሰው ነው የሰማሁት። ታማለች ተብሎ ነው ተጠርቼ ከጅማ ያልኩት። ጅማ ሲደርስ ተዋልፈዋል። ምን ሆስፒታል እንዳለች የደረስኩት። ከዛም በኋላ ነው ይዤ የመጣው። ሌላ እንዴት ወደቀች፣ በምን ወደቀች፣ ለምን ወደቀች የሚለውን ነገር ምንም ነገር የሚያውቀው ነገር የለም እስካሁን ድረስ። ለወደፊቱ የምንደርስበት ነገር ነው ማለት ነው። ያው ስላሟሟቷ ብዙ ሰዎች የተለያዩ ነገሮችን እያወሩ ነበረ። እኛም የተከታተልን ነበረ። ፖሊስም ደግሞ በራሱ ያወጣው መግለጫ ነበርና ራሷን ከፎቅ ላይ ጥላ እንደሞተች ነበርና የተሰማው። እስካሁን ምን አይነት የተጠበቀ መረጃ አግኝታችኋል በእናንተ በኩል ስለአሟሟቷ? እስካሁን ድረስ እኛም እንደማንኛውም ሰው የተለያዩ መላምቶችን ነው የምንሰማ እንጂ ምንም ነገር ይሄ ነው የሚለውን ነገር የሰማነው ነገር ነው። ምን አይነት መላምቶችን ሰማችሁ እስኪ? ግማሹ ተወርውራ ነው የሞተች ይላል። ተወርውራ ላትሞት ትችላለች እንላለን። ከፎቅ ዘላ ነው የሞተች ከ8ኛ ፎቅ ወደ 3ኛ ፎቅ ራሷን ጥላ ነው የሞተችው ነው የሚሉት የሰማነው ማለት ነው። እስካሁን ድረስ የሰማነው። ከዛ በተረፈ ግን ይሄ እንግዲህ አላህ የሚያወጣና ህግ የሚያወጣው ነገር ነው። ለወደፊቱ የምንጠብቀው ማለት ነው። እውነቱ የት ጋር እንዳለ ለወደፊት የምንጠብቀው ነገር ነው ማለት ነው። ካሁን ባለው ግን ማንም እንደሚሰማ እንደማንኛውም ሰው ነው የሰማነው። ከዛ ውጪ ምንም ነገር የደረሰበት ነገር የለም፣ ያወቅነው ነገር የለም። ከፖሊስ አሁን ላይ የሰማችሁት አዲስ ነገር አለ? ምንም የለም። ከፖሊስ አካል ወይንም ከህግ አካል ጋር ምንም የተገናኘነው ነገር የለም። ወይንም የህግ አካል እኛን ያነጋገረን ነገር የለም። ምርመራ የተጀመረ ምርመራም የለም? እዛ ተጀምሯል በለኛ። አሁን ክፍለ ሀገር ነው እኔ ጅማ ነው ያለሁት። እሺ ጉዳዩ ጉዳቱ የደረሰ አዲስ አበባ ነው። አዎ ክትትል የተደረገ ያለው እንግዲህ አዲስ አበባ ነው የሚሆነው። አሁን እኔ እንግዲህ አይሰኝቼ ምናልባት ካሁን በኋላ ያለውን ነገር ልሰማ እችላለሁ ማለት ነው። ከአዲስ አበባ የተደወለላችሁ ስልክ የለም? ከፖሊስ ተደውሏል። ተደውሎ ግን የጠየቁት ነገር የለም። የጠየቁ ነገር ሳይሆን አይ ምርመራውን ይዘናል፣ ጥላ ስራ ውለናል፣ ያለውን ነገር እየተከታተልን ነው የሚለው ነገር ነው እንጂ ሌላ ዝርዝር ሁኔታ አይሰጥም ነገር የለም። ይሄ ያለው ነገር አይደለም። ስለ ሃናን እጮኛ ምን የሚያውቁት ነገር አለ በእናንተ በኩል? በቤተሰብ ዘንድ ምን አይነት ትውውቅ አለ? ከማን ጋር? ከሃናን ጓደኛ ጋር ማለት ነው። ሃናን ጓደኛ እኮ አይደለም፣ ባል እኮ ነው። ልክ አድርጓል እኮ። ኦኬ ያው የጋብቻ ስነ ስርዓታቸውን ያው እየተጠባበቁ ነበርና እሱ ሴርሞኒ ነው። ሌላ ሴርሞኒ ነው። እኛ ግን እንደ ሸሪዓ ኒካ አደረገ ማለት ሚስት አድርጓል ማለት ነው። በሸሪዓ በቃ አባት ጋር መጣ ጠየቀ፣ ኒካ አደረገ፣ ይሄ ደግሞ ሚስት አድርጓል ማለት ነው። አብረው መኖር ጀምረው ነበር። አብሮ ባይኖሩም ኒካ ካደረገ ሐላል አድርጓል፣ ህጋዊ አድርጓል፣ የራሱን አድርጓል ማለት ነው። እኔ ጋር ነው የምትኖረው ኒካ። ኦኬ እኔ ጋር ብትኖርም የእሱ ነች። ምክንያቱም ሐላል አድርጓል። ሸሪዓችን በሚፈቅደው ማለት ሸሪዓ ማለት ህጋችን ማለት ነው። የእስልምና ህግ ማለት ነው። የእስልምና ህግ በሚፈቅደው መሰረት እኔ አያቷ፣ አጎቷ፣ የሱ አባት፣ ሌሎችም የእምነት አባቶች ባሉበት ኒካ አስረን ይላታል። ኒካ አስረንላት ማለት ደግሞ ሚስቱ ነች። በፈለገ ሰዓት መውሰድ ይችላል። የፈለገውን ቦታ አብሮ መሄድ ይችላል። እዛ ጋር ተጠቃሎ መግባትና እዚህ መኖር እሱ ሌላ ጉዳይ ነው። አሁን ግን ፕሮግራሟን እያዘጋጀች ያለችው ተጠቃላ እሱ ጋር ለመግባት ነው። ከዚህም የተነሳችው ወደ አዲስ አበባ ሙቭ አደርጋለሁ የሚል ሀሳብ ነው የነበራት። ለዛ ፕሮግራም ነው ከዚህ የተንቀሳቀሰችው። እስከ አርብ ድረስ አብረን የነበርነው። አብረን 6 ሰዓት ኒካ አብረን የበላ ነው። እኔ ወደ መስጊድ እሷ 7 ሰዓት ተኩል ነው የሚሄደው ብላ ነግራኝ እሷን ቤት ጥዬ ነው ወደ መስጊድ የሄድኩት። ከዛም በኋላ እንግዲህ ያን ቀን ማታ አልተገናኘንም፣ አልተደዋወልንም። አጋጣሚ ለአያቷ ደግሞ ደውላ ከአያቷ ጋር ደግሞ ጥሩ ደስተኛ ሆና ነው ስታጫወትን ነበረ ነው የምለው አያቷ። ለእኔ ግን ቅዳሜ 5 ሰዓት ላይ ነው የተደወለልኝ። ተደውሎ ተነገረኝ። ስራ ቦታ ተደወለ። የስራ ባልደረባይ ነው ለእኔ ደውሎ እስቲ በአስቸኳይ ወደ ስራ ቦታ ተመልስ ብሎ ወደ ስራ መልሶ እንዲህ ታማለችና ቶሎ ድረስ ተብሏል አለኝ። ወደ አሁኑ እኔ በአውሮፕላን እዛ ስደርስ ህይወቷ አልፏል። ምኒልክ ነው ያለችው።
እንደው ከሚዲያም እንደሰማነው ከፖሊስም እንደሰማነው ሃናን ለሰርጓ የሚሆኑ እቃዎችን ለመግዛት ወደ አዲስ አበባ እንደመጣች ተነግሯልና ስለዚህ ነግሯውት ነበር ለርሱ? ይሄ በእኔ በኩል እኔ የሚያውቀው ነገር የለም። ይሄ የሰርግ ፕሮግራም የሚባል ነገር አለ። ምክንያቱም የሰርግ ፕሮግራም እኛ የተዘጋጀነው ነገር የለም። እኛ ሰርግ ያዘጋጀነው ነገር የለም። ሰርግ የተዘጋጀነው ነገር ሰርግ ሳይሆን ወደ አዲስ አበባ ሙቭ ለማድረግ ነው። ሱቄንን ሊዘጋው ነው። ሱቄንን ለሌላ ሰው ሊያሳልፈው ነው እና ወደ አዲስ አበባ ሙቭ ሊያደርግ ነው። አዲስ አበባ ለተጠቃልዬ ሊገባ ነው። አንዳንድ ነገር የቤት ዕቃዬን አሟላለሁ ብላ ነው ከኔ ጋር ምሳ ስትበላ ከኔ ጋር ያወራችሁ ማለት ነው። 3 ሆነን ነው እኔ ጓደኛዬና እሷ ነን። 3 ሆነን ነው ምሳ ቤት የበላ ነው። ምሳ ስንበላ ይሄን ነገር ማጫወታኝ ያጫወተችኝ። የሚወራው ነገር ስህተት ነው ማለት ነው? ፍጹም 100% ስህተት ነው። እንደው ከተዋወቁ ምን ያህል ጊዜ ሆናቸዋል ከባሏ ጋር? ከተዋወቁ ያው ረጅም ጊዜ ሊሆን ይችላል። ትንሽ ሊቆየት ያለ ሊሆን ይችላል። እንግዲህ ያው ህጋዊ ኒካህ አድርገዋል። የራሱ ሚስት ነው። ተጠናንቶ ነው የተጋቡ። ያው እሷም እንግዲህ ትውውቅ የሚባለው ነገር እሱም እዚህ ከተማ ልጅ ነው፣ እሷም የከተማ ልጅ ነው። እሱም እንደ ቤተሰብ ነው ለኛ። ምክንያቱም የከተማ ልጅ የምናውቀው ልጅ ነው። አባት እናትም የምናውቀው ልጅ ነው። የምንተዋወቅ ልጅ ነው። ይሄ ወይ በአጋጣሚ መተዋወቅ ወይ ምናምን የምትተዋወቁ አይደለም። ከእናንተ ጋር ያለው ቀረቤታስ ምን ያህል ነው? ከእናንተ ከቤተሰብ ጋር ያለው ግንኙነት? ከኔ ጋር በተለይ በጣም ነው የምንቀራረበው። ከኔ ጋር በጣም እንቀራረባለን። ከኔ ጋር በጣም ነው የምንቀራረበው። ኢቭን ዲያገባ ራሱ ከኔ ጋር ተማክሯል። እኔ ግልጽ ሆኖ ከኔ ጋር በግልጽ አድርጌ አናግሬዋለሁ። ተዘጋጅተበታል። እርግጠኛ ነኝ ብዬ በጣም አዎ ብሎ ምንም ሆነ ይሆናል ሳይሆን በግልጽ ተቀራርበን የሚቀርበው ልጅ የሚወደው ልጅ ነው። እንደው ሰዎች በግምት የሚሆን ዝም ብለው ያወራሉና የተለያየ ነገሮች ጽሁፎችን እያየን ነበረኛ። ከዚህ በፊት ባል አለው ልጆች አሉት የሚባል ነገር አለ። ስለሱስ የሚያውቁት ነገር አለ? አውቃለሁ። ምንም የሚያውቀው አውቃለሁ። ልጆች አሉ? ተከትል ነው ልጅ አለኝ ብለዋል። ሳለን ብለዋል። ሚስት ነበረችን ብለዋል። ያለ መስማማት በመሀላችን ስላለ አሁን ግን በዚህ ህይወት ውስጥ ሊገባ ነው ብለዋል። ይሄ ደግሞ በሽራችን ደግሞ ማስተዳደር የሚችል ሰው ሊያገባ ይችላል። ማስተዳደር ከቻለ ይሄ ምናልባት አጥል ላይሆን ይችላል። ይሄ ነገር ልክ ስላለው አጥል ይሆናል የሚባል ነገር ምናልባት እዚህ ጋር በሽራው በኩል ስትል ብዙም ሚዛን የሚያነሳ አይደለም። ማስተዳደር አቅም ካለው ሁለቱንም ማስተዳደር አቅም ካለው አግባት ይችላል ነው። ሃናን እስከዚህ በፊት የምታውቀው ነገር አለ? ምናልባት በዚህ ምክንያት ነው ራሷን ልትጥል የቻለችው የሚባል ነገርም የተወራ ስለነበር ከዚህ በፊት ታውቅ ነበር ሃናን ልጆች እንዳሉት ሚስት እንዳለው? በጣም ታውቃለች። እሷም ታውቃለች። እሷም አንድ ልጅ አላት፣ እሱም 2 ልጅ አለው። እሱም ያውቃል፣ እሷም ታውቃለች። ምንም ነገር የሚባለው ነገር ሐሰት ነው። እስቲ እንደው ድብቅ ሆነ የተሸፋፈነ ነገር የለም። እሺ እንደው ስለ ሃናን ባህሪ እናወራና ምን አይነት ባህሪ አላት? ማለት እንደዚህ በህይወቷ ላይ ጨክና ራሷን እስከ ማጥፋት ድረስ የሚያደርሳት ነገር ምን ይሆናል ብለው ያስባሉ? ስለ ባህሪዋ አጫውቱ። ራሷን አጠፋች የሚለው ነገር እኔ አሁን እስካሁን ድረስ እንግዲህ ላልቀበል ይችላል። እሱ በኋላ የሚወሰነው ራሷን አጠፋች ራሷን አላጠፋች የሚለው ነገር ስለ በዛ ዙሪያ አይደለም መነጋገር ያለብን። የተፈጠረው ነገር ምንድነው የሚለው ነገር እሱ ወደ በኋላ ነው። ልጅ ራሷን አጥፍታለች ራሷን አጠፋች የሚለው ነገር ላይ አይደለም። ምናልባት ፖሊስ ያወጣው መረጃ እሱ ገና ከውሳኔ በኋላ ነው ከእውነቱ ከወጣ በኋላ ነው እንጂ ራሷን አጠፋች የሚለው ነገር መናገሩ ትንሽ ይከብደኛል። በሰው እጅ ጠፋች የሚለው ነገር ምናልባት ካለው ፍቅራቸው ካለው ቀረቤታ ካለበረው ሁኔታ ትንሽ ይከብዳል። የቱ ጋር እንዳለ እሱ በኋላ ወይ ምርመራ ሊደርስበትና ሐቁን አላህ የሚያወጣው ነገር ነው። እንደው ባህሪዋስ ምን አይነት ነው? ባህሪ ደስተኛ ነች፣ ተጫዋች ልጅ ነች፣ ደስተኛ ልጅ ነች፣ ስራ የምትፈልግ ልጅ ነች፣ ታታሪ ልጅ ነች፣ እድገት ትፈልጋለች፣ ወደፊት ትልቅ ህልም አላት። እንደው ዩኒቨርሲቲ 1 ዓመት ከምናምን 2 ዓመት ተምራለች። አጋጣሚ በተፈጠረው ድርድዋ ግርግር ነው አቋርጣ የተመለሰችው። አሁን ደግሞ ወደ ስራ ላይ ገብታ ጠንከር ያለች ሰራተኛ ነች፣ ጎበዝ ልጅ ነች። እዚህ ዱባይ ድረስ እየሄደች የምትሰራ ልጅ ነች። ህልሟ ትልቅ ነው፣ ትልቅ ራዕይ ነው። ሁል ጊዜ ምኞታ ትልቅ ቦታ መድረስ ነው። እንዲህ ማድረግ አለብኝ፣ እንዲህ መሆን አለብኝ፣ እንዲህ አይነት ነገር አስፈልገኛል ትላለች እንጂ ለዚህ የሆነ አጣሪ ህልም ነው ይኖራታል የሚል ግምት የለኝም።
እንደው በእርሶ እምነት ራሷን ታጠፋለች ብለው ያስባሉ? እኔ መቀበል የሚችልበት ደረጃ አይደለም። እንደው ባለቤቷስ ከሞተች በኋላ አግኝተውታል? አላገኘሁትም። የት እንዳለስ የሚያውቁት ነገር አለ? ህግ ጥላ ስር ነው ብሎ ነግሮኛል። እንደው ስለ ሞቷ ስትሰሙ የት ነበሩ እርሶ? በምን አይነት ሁኔታ ውስጥ ነበር የሰሙት የሚለውን ነገር ሲያጫውቱ። እኔ በስራ ላይ ያለው ነው መንገድ ላይ ያለው ነው የተደወለልኝ። መንገድ ላይ የስራ ባልደረባዬ ነው የደወለልኝ። የት ሄድ ላይ እንዲህ አይነት ወዳ ላይ በቃ ተመለስ ወደ ስራ አለኝ። ወደ ስራ ስንመለስ ልጅ አዲስ አበባ ነች እንዴ አለኝ። አዎ ትናንት ነው ሄደች። በቃ ታማለች የተባለ ነው አለኝ። ቶሎ ድረስ አለኝ። 5 ሰዓት ነው የተደወለ። 5 ሰዓት ተኩል ላይ በአውሮፕላን መጥቶ ከምንም ነገር ወደዛ የለም። በቃ አዲስ ሲደርስ ጓደኞቼ ኤርፖርት እየጠበቁኝ ነበር። በቃ መሞቷን በዛ እነሱን እንዳየው ነው የተረዳሁት። እያለቀሱ ነው ወደ እኔ የመጣው ኤርፖርት ሲጠብቁኝ ነበረ ማለት ነው። ገና ከመውጣት እያለቀሱ ደረሱ። ከዛ ውጪ ምንም ነገር የሚያውቀው መረጃ የለኝም፣ የሚያውቀው ነገር የለኝም። ያየሁት ሆቴሉንም አላየሁም። ሆቴል ነው የተባለ እንጂ ሆቴሉንም አላየሁም። የመጀመሪያ በስልክ ግን እዚህ ጋር የት ነው ያለችው ብዬ ስጠይቃቸው ቤተዛታ ነው ብሎኛል። ቤተዛታ ሆስፒታል ብሎኛል። አዲስ አበባ ሲደርስ ግን ከዛ ወጥታለች ተባለ። በቃ እያረጋጉኝ ከዛ ወጥታ እንደዚህ ነው ያለችው እንደዚህ ነው ያለችው እያሉኝ ወደ ምኒልክ አስጠጉኝ። የት ነው የምትዙኝ ስል ምኒልክ ነው ያለችው። በቃ ምኒልክ ታዲያ የሳት ጤነኛ እኮ አይገባም ለምንድን ነው እንደዛ ምትልኝ አልኩት። በቃ መሞታን መዛው እንትን አልኩት ማለት ነው። ወተበርሰም መሞታን አልኩት። እዛ ገብቼ ነው ከተወሰነ በኋላ ትንሽ አረጋግተን ተነስተው ወደ ሰውን ያሳየኝ። እንደው በመሀላቸው ከዚህ በፊት ግጭት ተፈጥሮ ያውቅ ነበር? እርስዎ የሚያውቁት ነገር ካለ? ምንም የሚያውቁ ነገር አለ? ምንም። የአስክሬን ምርመራ ተደርጓል? የአስክሬን ምርመራ ያው ተደርጓል መሰለኝ። ወረቀት እዛው ተጠርቶ ወረቀት አልቋል ሲባል ነው የወጣ ነው። እንግዲህ እንደው ሶሻል ሚዲያ ላይ እናት የተናገሩት ነገር ተለቆ ነበርና እሳቸው እንዳጠቧት ሲያወሩ ነበርና ሰውነቷ ላይ ምንም የተለየ ቁስል የለም ግንባሯ ላይ ካለ ነገር ውጪ ብለው ነበርና ስለዛስ ነገር ምን የሚሉት ነገር አለ? ግንባሯ ላይ እኔ ግንባሯ ነው በደንብ ያየሁት። እርግጥ ስትታጠብ ነው ማዘለ ነበር። ግን አናቷ መሀል ላይ የተነሳ ነገር አለ የሚሉ እነሱ በኋላ እነሱ ናቸው የነገሩኝ። ሌሎችም ጓደኞቼ ያዩ አናቷ መሀል ላይ የተበሳ ነገር አለ፣ ግንባር ሳይሆን አናቷ መሀል ላይ የተበሳ ነገር አለ አሉ። በተረፈ ሌላ ሰውነቷ በጣም ጤነኛ ነው የምትመስለው፣ የሞተች ራሱ አትመስልም። ያው ከፖሊስ ጋር አሁንስ ጉዳዩን በደንብ እየተከታተላችሁ ነው? የውሃናን ፍትህ ማግኘት አለባት እንደ ሚዲያ እኛም እናምናለን እና ከፖሊስ ጋር አዲስ አበባ ፖሊስ ነው ወንጀሉን እየተከታተለ ያለው ብላችሁናል እና ክትትል እያደረጋችሁ ነው? በእናንተ ደረጃ ምን ያህል? እስካሁን እያደረግን ነው። ክትትል ማድረጉ መቼ ይቀራል? ህይወትን የመሰለ ነገር አልፎ ክትትል ማድረጉ እንዴት ይቀራል? ይሄ ምንም ይሁን እውነቱ መውጣት አለበት። ልክ ነው። ምንም አቶ መሀመድ መጨረሻ የሚሉት ነገር ካለ የቀረ ነገር ካለ? የኢትዮጵያ ህዝብ ዱዓ እንዲያደርግ የዓለም ህዝብ ዱዓ እንዲያደርግልኝ ነው የምፈልገው። ምክንያቱም ሀቁ የት ጋር እንዳለ ሀቁ እንዲወጣ ምን ሀቁ የት ጋር እንዳለ እንዲያወጣልኝ ዱዓ እንዲያደርጉልኝ ነው የምፈልገው። በጣም አመሰግናቸዋለሁ። በጣም ተንኪው። በተቻለ መጠን እውነቱ የት ጋር እንዳለ ፈርስራችሁ እንድታወጡ እንድትከታተሉ። ማንም ሰው እንዲጎዳ አይደለም፣ ማንም ሰው እንዲጠፋ አይደለም። እውነቱ ብቻ የት ጋር እንዳለ እንድታወቅና ይሄንን እንትን ለማለት ነው የፈለኩኝ። በጣም አመሰግናለሁ። አቶ መሀመድ የሃናን አባት ስለነበረን ቆይታ እናመሰግናለን። ለወዳጅ ዘመዶች፣ ቤተሰቦች ሁሉ በተመልካቾቻችን ስም መጽናናትን እንመኛለን። ታንኪዩ በጣም አመሰግናለሁ። ሃናን ፍትህን እንድታገኝ ያው የበኩላችንን ጥረት እናደርጋለን። እናመሰግናለን። እሺ ታንኪዩ